በላይ ለቅዱሳን እግዚአብሔር በወዳጆቹ ላይ ድንቅ አምላክ ነው ይላል። ወዳጆችን ከክብር ወደ ክብር ያሻገረ፣ ወዳጆቹንም ከውድቀት ያነሳ፣ ወዳጆቹንም ለድንቅ ሥራ ያዘጋጀ እግዚአብሔር ነውና በቅዱሳኑ ስም ተሰባስበን እግዚአብሔርን እናመሰግናለን። መሰባሰባችን አንድነት ያለው መሆን አለበት። መሰባሰባችን ኅብረትንና አንድነትን የያዘ ለመባረክ በመሰባሰባችን ውስጥ ታላቅ በረከት እንዳለ አስባችሁ አስታውሳችሁ እግዚአብሔር እንደሚባርከን እንግዲህ በመሰባሰባችን ውስጥ ዳዊት እንደተናገረው እግዚአብሔር በአንድነታችሁ ውስጥ በመሰባሰባችሁ ውስጥ ለዘላለም በረከትን አዛለሁ ይላል። በመለያየት ውስጥ አንዳች በረከት የለም። በመሰባሰብ ውስጥ ግን የሐዋርያትን ኑሮ አስታውሱ። የሐዋርያትን ኅብረትና አንድነት እግዚአብሔርን በሥርዓትና በሕጉ የሚያመልኩ አሥራት በኩራታቸውን እያመጡ በቤተ መቅደሱ የሚሰዉ ነበሩና ነገሥታቱ መኳንንቱ እነሱ ጋር በመግባት እግዚአብሔርን ያመልካሉ። ነገሥታቱ መኳንንቱ ደግሞ በሐዋርያት እግር ስር የሚገባውን አሥራትና በኩራት ያመጣሉና ይህንን እያደረግን ለእግዚአብሔር ክብር እንድንሰጥ እናሳስባለን። አሁን በድጋሜ የደብሩን አካውንት ነግራቸዋለሁ። የልማት አካውንትም አለ። አባይ ባንክ ነው። ልማቱ እንዲፋጠን ለልማቱ ፍላ እንድታደርጉ 1922 11 10 64 02 92 12 በዚህ ገባ አድርጉ። ያው የንግድ ባንክም አለ። የንግድ ባንኩን በድጋሚ ነግራቸዋለሁ። እንግዲህ እናንተ በምታደርጉት እናንተ በሚሰጡ ስጦታ የወንጌል አገልግሎት እየሰፋ ምዕመናን እንዲህ በዝተው ይታያሉ ማለት ነውና በእናንተ አገልግሎት፣ በእናንተ እርዳታ፣ በእናንተ ገዛ ውስጥ ነገ ታሪክ ይቀየራል። ቤተ ክርስቲያኑን ካቴድራሉን እንሰራለን። እጃችሁን ዘርጉ። እግዚአብሔር የእጃችሁን ስራ አብዝቶ ይባርክ። የደብሩን አካውንት ነግራቸዋለሁ። 1030 43 44 47 44 3 በሀገር ውስጥም በሀገር ውጭም ያላችሁ ገቢ እንድታደርጉ በእግዚአብሔር ፍቅር እናሳስባችኋለን። ሌላው እህተ ማርያም የተባለች እናታችንን በአቡነ ሐራ ጸበል መጥቼ ተጠምቄ ድኛለሁ ማለት ብዙ ውጣ ውረድ ነበረብኝ፣ ያመኝ ነበረ፣ ብዙ ስቃይ ነበረብኝና በጸበሉ ተጠምቄ ድኛለሁ ብለው አስራታቸውን ገቢ አድርገዋል። ሌላም እናታችንን እንግዲህ መናገር አልችልም፣ ብዙ ማብራራት አልችልም። እግዚአብሔር ግን የልቦናዬን መሻት ፈጽሟል፣ አከናውኗል። ለእርሱ የሚገባውን የልቦናዬን መሻት ስለፈጸመልኝ የሚገባውን ይዤ መጥቻለሁ ብለው አንድ ጃንጥላ በፊቱ አስገብተዋል። እግዚአብሔር በሕይወት በጤና ይጠብቅልን፣ አብዝቶ ይባርክልን። ወደ ዝማሬ ወስዳቸዋለሁ። በጋራ እግዚአብሔር እናመሰግናለን። እግዚአብሔርን እጃችሁ ያመሰግናችሁ።